ከጀነት ስራዎች መካከል ላይ ባሉት ላይ ይሆናል እንጂ ወደ ጀሃነም በሚወስዱ ስራዎች ላይ የሚበረታታ አይሆንም። ስለዚህ ሲናደድ ሰው በሰይጣን ቁጥጥር ስር የሚሆንበት ቅጽበት ነው እና በዚያ ሰዓት መጥፎ ነገራቶችን ይናገራል። ያው ልክ እንደዚህ ሰው ማክበርም እንደተናገርከው ማለት ነው እና ሰላሙ አለይኩም ወረሕመቱላሂ ወበረካቱ። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ሀቢቢ እንዴት ነህ? ማሻአላህ ወላሂ እኔ ብዙ ያንተን ፕሮግራም አዳምጣለሁ። አላህ አንተ ሰበብ አድርጎ ደግሞ ሰዎች እስልምናን እየተቀላቀሉ ነው። ያንተ ደስታ የኔም ደስታ የሙስሊሙ ደስታ ነው እና ወላሂ ደስ የሚል ነገር ነው። ግን እኔ ምንድን ነው ብዙ አንዳንድ ጊዜ ቁርአን ላይ የሆነ ማለት ቁርአን ሁሉ ነገርን ቁርአን ላይ ሁሉ ነገር አለ ከሰውየው ካልሆነ በስተቀር ቁርአን ሁሉንም ፕሮብሌሞች ሶልቭ ያደርጋል። ምድር ላይ ያላሉ ነገሮች መፍትሄ ነው አይደለም ሰውየው። እና አንዳንድ ጊዜ ቁርአንን ምናልባት ወይ ቁርአንን የሚፈስሩ ሰዎች በቂ እውቀት ላይኖራቸው ይችላል ብዬ ስለማስብ ነው። እና አንድ ሶስት ጥያቄዎች አለ እንግዲህ ቁርአን ላይ እነዛ ነገሮች የሆነ ለእኔ የሆነ ነገር የሚሰጡ ነገሮች አሉ እና እነሱን ብታብራራልኝ ብዬ ነው። ለምሳሌ አላህ አሁን በዚህ በሳይንሱ አቅጣጫ በአራት ነው ያስቀምጡት ወይም ከዛ በላይ ኖርት፣ ሳውዝ፣ ኢስት፣ ዌስት አይደል? ኖርዝ ኢስት፣ ኖርዝ ዌስት። ቁርአን ላይ ግን ረቢል መግሪብ ወልመሽሪቅ ይላል። ይሄ ነገር እንዴት ነው ከዛ ጋር ማለት ነው? አንደኛ። ሁለተኛ ሱረቱ ነባ ላይ እንግዲህ እንትን ካልኩ በዛው እያስተካከልከኝ እንግዲህ እኔ ጃሂል ስለወኩ ማለት ነው ከወዲሁ ራሴን ፕሮሞት ላድርግ። ወሐለቅናኩም አዝዋጃ የሚለው ማዕና ከወንድና ከሴት ያለፈ ማዕና አለው ወይስ የለውም? ለምሳሌ አላህ ስብሓነሁ ወተዓላ ወንድ ሲፈጠር ሴት ፈጠረ በሚለው ማዕና ብቻ ነው የሚያልፈው ወይስ ሰማይን ሲፈጥር ምድር፣ ግራን ሲፈጥር ቀኝ፣ ፖዘቲቭ ሲፈጥር ኔጌቲቭ፣ እነዚህ ነገሮችን አንድ ላይ አጣብሮ የያዘ ነው? ሶስተኛ ጥያቄ ምንድን ነው? ነቢያችን ሰለላሁ ዐለይሂ ወሰለም በነበሩበት ጊዜ ሷሃቦች ለነበሩት ሹብሃቶች በአጠቃላይ በቅርብ ያገኙ ስለነበረ እነሱን ጠይቆ መፍትሄ ያገኛሉ። እንጂ አሁን በዚህ ዘመን ያለን ሰዎች ደግሞ ያው ዑለሞች ዋሪስ ቢሆኑም አላህ የውመል ቂያማ ይሄ ነገር ለእኛ አስተያየት አያደርግልንም ወይ? በምን አንጻር ነው? አሁን ነብዩ እያሉ በአካል ነው የሰሃቦች በአካልም ስለሚያገኟቸው ሁሉ ነገር የመጠየቅ እድል ነበራቸው። እያ ደግሞ እዚህ ጋር አሁን ባለንበት ሁኔታ ታውቃለህ፣ አስር ላይ የተናገረው ሰውዬ ዙሁር ላይ ሀዲሱን ይሽረዋል። በዚህ ፊርቃ አለ ምናምን አለ፣ እንደዚህ አይነት ብዥታዎች አሉ። ስለዚህ የውመል ቂያማ እንገኛ አላህ እንግዲህ ጀነት ከሚገቡት ፊርዶስ ከሚገቡት ለዛውም የነብዩ ጎረቤት ከሚሆኑት አላህ ያድርገንና ይሄ ነገር ለእኛ የሆነ ነገር አያመጣውም ወይ ነው። ከዚህ ጋር በተያያዘ ደግሞ ለምሳሌ አሁን የሸሪያ ህግ ያለባቸው አካባቢዎች ላይ ሁሉ ነገር ስላለ በዛ ነገር የሚቀጡት ነገር አለና የሌለበት ሀገር ላይ ግን ወንጀሉን ምናምንም ሲበዛ ሁለቱ ነገሮች እንዴት ነው የሚታየው? እንዴት ነው ኮምፕሮማይዝ የሚደረገው? እሺ የመጀመሪያው ጥያቄ አራቱ አቅጣጫዎች ምስራቅ፣ ደቡብ፣ ምዕራብና ሰሜን የሚባሉት እነሱን አስመልክቶ አለ ወይ በቁርአን የተጠቀሰው? ሁለቱ ረቡል መሽሪቀይን ወረቡል መግሪበይን የሚል ስለሆነ ነው የሚል ምስራቅና ምዕራብ ብሎ አላህ ስብሐነሁ ወተዓላ ገልጿቸዋል። መሽሪቅ ማለት የፀሐይ መውጫ ቦታ ነው። መግሪብ ማለት ደግሞ ፀሐይ የምትጠልቅበት ነው። ሁለቱን አቅጣጫዎች ገልጿቸዋል። ሁለቱ መገለጻቸው ሌላኛውን የያዘ እንደሆነ ያረጋግጥልናል። ታቸዋል አለ። እንዳውም በሌላ ቦታ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ኢዛ አራደ አሐዱኩም አልጋኢጥ ፈላ የስተቅቢለና አልቂብላ
አው ላ ተስተቅቢሉ ልቂብላ ፊ ልጋት ወላኪን ሸሪቁ አው ገሪቡ አሉ። መጽዳዳት በምትፈልጉ ጊዜ ወደ ቂብላ አቅጣጫ አትስሩ ቂብላ ብለው ገልጸውታል። የፊትና የኋላ እሱ ቂብላ ይባላል። ሰውየው የሚቅጣጭበት የፊት ለፊቱን ያንን ከጠቀሱ በኋላ ነገር ግን ወደ ምስራቅ ወይንም ወደ ምዕራብ ዙሩ አሉ። አየህ፣ የምስራቅና የምዕራብን አንጻራዊዎች ደቡብና ሰሜን የሚሉትን ስማቸውንም ባይናገሯቸውም እነሱን ነቢያችን ሰለላሁ ዐለይሂ ወሰለም ገልጸዋቸዋል። አቅጣጫዎች 4 እንደሆኑ ከዚህ እንረዳለን። ወላኪን ሸሪቁ አው ገሪቡ ላ ተስተቅቢሉሃ ወላ ተስተድቢሩሃ አሉ። ፊታቸውንም ጀርባቸውንም አትስቷት ቂብላ፣ ነገር ግን ወደ ምስራቅና ወደ ምዕራብ ዙሩ ብለው 4 አቅጣጫዎች እንዳሉ በዚህ መሰረት ነቢያችን ሰለላሁ ዐለይሂ ወሰለም ገልጸዋቸዋል። ሌላኛው ወኸለቅናኩም አዝዋጃ የሚለው ማንኛውንም የሚያጠቃልል ነገር ነው ወይ የሚል ነው። ወኸለቅናኩም ሲል ጊዜ እኛን ያማከለ ነው። እናንተን ፈጠርኳችሁ አዝዋጀን ጥንድ አድርጌ እያለ ይናገራል። ያ ማለት ግን ከሌሎችም ነገራቶች ጥንድ አይኖሩም ማለት አይደለም እና ከሁሉ ነገር ጥንድ አለው። ሁሉ የሚለው አጠቃላይ ሁሉን የሚያጠቃልል ባይሆንም ማለት ነው። ለምሳሌ እንስሳቶችን፣ ወፎችን፣ ማናቸውም የሚዋለዱና የሚራቡ ነገራቶች ሁሉ ጥንድ እንዳላቸው አላህ ስብሐነ ወተዓላ ይናገራል። ወሚን ኩል ሸይን ኸለቅና ዘውጀይን ይላል። ከእያንዳንዱ ነገር ጥንዶችን ፈጥሬያለሁ እያለ ይናገራል። ለዐለኩም ተዘከሩን ይሄ ነው እና ማናቸውም ከሚራቡ ነገራቶች ሁሉ ጥንድ ነገር አድርጓል አላህ ስብሐነ ወተዓላ። ብዙ ስለ ጀምዕያው እና ሙምዕያ 50 ጊዜ ጻፍክ። ትላንትና መልሼልሃለሁ። የመደግመልህ እና ኮሜንትን አቋርጣቸው አይደል? ኮሜንትን አቋርጣቸዋለሁ። እሺ ትላንትና መልሼልሃለሁ። እንጠይቀህ እደግምልሃለሁ እንሻለን እና ይህ ነው። ማንኛውም የሚራቡ ነገራቶች ሁሉ ጥንድ አላቸው። አላህ ስብሐነ ወተዓላ ወሚን ኩል ሸይን ኸለቅና ዘውጀይን ለዐለኩም ተዘከሩን እያለ ይናገራል። ሶስተኛው ነቢያችን ሰለላሁ ዐለይሂ ወሰለም አልፈዋል። አሁን ላይ ማንኛውም ሰው ቢካለፍና ቢጋጭ የዛን ጊዜ ከነበረው ሰው ጋር ሊወዳደር አይችልም። እድሉ የማገኘት እርሳቸውንና ነገራቶችን የነገራቶችን ብይን የማገኘት እና ይህ ነገር ቀለል አይደለትም ወይ የሚል ነው። ነቢያችን ሰለላሁ ዐለይሂ ወሰለም ይለፉ እንጂ ትምህርታቸው እንዳለ ነው። ተረክቱኩም ዐለል መሐጀቲ ልበይዳ ለይሉሃ ከነሃሪሃ ላ የዚጉ ዐንሃ ኢላ ሃሊክ እያሉ ተናግረዋል። ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ተረክቱ ፊኩም ማ ኢን ተመሰክቱም ቢሂማ ለን ተضሉ ባዕድ ኪታብ አላህ ወሱነቲ አሉ። በመካከላችሁ 2 መንገዶችን ጥዬላችሁ እሄዳለሁ፣ እነርሱም አጥብቃችሁ እስከያዛችሁ ድረስ በፍጹም አትሰሙም አሉ። እነርሱም ቁርአንና ሐዲስ ናቸው ብለው ተናገሩ። ስለዚህ ቁርአንና ሐዲስን እስካለ ድረስ በመካከላችን ልክ ነቢ ሰለላሁ ዐለይሂ ወሰለም እንዳሉ ነው የምንቆጥረው። ማንም ነቢይ ቢመጣ አዲስ ትምህርት ይዞ አይመጣም። አያችሁ፣ ያ ነቢይ አዲስ ትምህርትን ይዞ አይመጣም። የነቢይ ሰለላሁ ዐለይሂ ወሰለም ተከታይ ነው የሚሆነው። ሐታ ነቢዩላህ ዒሳ በሚመጣ ጊዜ ፈየኡሙኩም ቢኪታቢላሂ ወሱነቲ አሉ ነቢ ሰለላሁ ዐለይሂ ወሰለም። በቁርአንና በሐዲሴ ያስተዳድራቸዋል አሉ። ያለውን ህጉን ይሄንን ተከትሎ መሄድ ብቻ ነው። ሐታ ሙሳ ቢመጣ እንዳው ብለን ነቢ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ላይ ለው ካነ ሙሳ ሐየን ማ ወሲዐሁ ኢላ ኢትባዕ አሉ። ሙሳ በህይወት ቢኖር አሁን እኔን ከመከተሉ ውጭ ሌላ አማራጭ በሌለው ነበር ብለው ተናገሩ። እና ያ ነቢያችን ሰለላሁ ዐለይሂ ወሰለም በዚህ ዘመን ያለ ሰው ጽናት እንደሚያስፈልገው በእርግጥ ተናግረዋል፣ እንዳልከው ማለት ነው። ምክንያቱም ኺላፎች እንደሚፈጠሩ ወደፊት ተናግረዋል። ያ ነገር ሰዎችን ሊያስት እንደሚችል፣ እዛኔ ግን የእርሳቸውን መንገድ አጥብቆ የሄደ ሰው ከሰሃቦች የ50ዎቹን ምንዳ እንደሚያገኝ ተናግረዋል ነቢ ሰለላሁ ዐለይሂ ወሰለም። ኢነ ሚን ወራኢኩም ዘማን ሰብር ሊልሙተመሲክ ፊህ ቢዲኒሂ አጅሩ 50 ሚንኩም አሉ። ሰሃቦችን ምን አሏቸው ነቢ ሰለላሁ ዐለይሂ ወሰለም? ከእናንተ በኋላ በጣም ትዕግስት የሚያስፈልግበት ጊዜ ይመጣል አሉ። እዛኔ ግን ዲኑን አጥብቆ የያዘ ሰው ከእናንተ የ50ችሁን ምንዳ ያክል ይሰጠዋል አሉ። አስበው፣ ከሰሃቦች የ50 እጥፍ ምንዳ ይሰጠዋል። ለምን? ምክንያቱም በሰሃቦች ዘመን ኺላፍ የለም። ገብታችኋል አይደለ? ቢድዓ ምናምን የሚባል ነገር የለም። ሁሉም አንድ መንገድ ላይ ነበር የሚሄደው። ገብታችኋል? አንድ በአቂዳና በእምነታዊ ጉዳይ የሚካለፍ ሰው አታገኝም ነበር። ይህ ማንኛውም አንጃዎች የሉም የዛኔ። ስለዚህ ነገሩ በጣም ቀላል ነበር ለነሱ። አሁን ኺላፎች ይበዛሉ። ገብቷል አይደለ? የዛኔ ግን የእኔን ሱና ጥብቆ የያዘ ሰው ሊልሙተመሲክ ፊህ ቢዲኒሂ አጅሩ 50 ሚንኩም አሉ። ከእናንተ የ50ውን ምንዳ ይሰጣል ብለው ነቢ ሰለላሁ ዐለይሂ ወሰለም ተናገሩ።
እና በጣም ትዕግስት የሚያስፈልግበት ሰብር የሚያስፈልግበት ጊዜ እንደሆነ ነቢያችን ሰለላሁ ዐለይሂ ወሰለም አጥብቆ ተናግረዋል። በትንቢት ደረጃ ይሄ ሁሉ እንደሚከሰት ተናግረዋል። ኢነሁ መን የዒሽ ሚንኩም ፈሰየራ እክትላፈን ከሲራ አሉ ነቢ ሰለላሁ ዐለይሂ ወሰለም። ከእናንተ እድሜ ሰጥቶት የኖረ ሰው በጣም ብዙ ልዩነቶችን ወደፊት ያያል። ይሄ ዋላ ሚን ሙዕጂዛት ዐለይሂ ሰላቱ ወሰላም ከነቢ ሰለላሁ ዐለይሂ ወሰለም ተአምራቶች ናቸው። ነቢይ ትንቢትን ይናገራል። ያ ትንቢት በተናገረው መሰረት ሲፈጸም ታያላቸው። ነቢ ሰለላሁ ዐለይሂ ወሰለም ምናሉ? ወደፊት የብዙ ሰዎችን ያገኛላቸው። ሚን ሙዕጂዛት እክትላፈን ከሲራ ፈዐለይኩም ቢሱነቲ አደራ የዛኔ የኔን ሐዲስ ተከተሉ وسنة الخلفاء الراشدين المهديين من بعد تمسكوا بها وعضوا عليها بالنواجذ